ሰላም ቤተሰቦቼ እንዴት ናችሁ? እንኳን ወደኔ ዩቲዩብ ቻናል በሰላም መጣችሁ። እንግዲህ ለሁለተኛ ጊዜ ወር ደግሞ ለሶስተኛ ጊዜ ነው ዩቲዩብ ፖስት ላደርግ ነው ማለት ነው። እንደምትወዱት አልጠራጠርም። ሜቢ ከቲክቶክ እና ኢንስታግራም ላይ ታችሁ የዩቲዩብ አካውንቴ ሰብስክራይብ ያደረጋችሁ ታውቃላችሁ። ወደ ጻድቃኒ ማርያም ሄጄ ነበር። ጻድቃኒ ማርያም ሄጄ በዛው ደግሞ ወደ ሽብሻቦ ማርያም ሄደን እንዲሁም አጠቃላይ ወደ 3 ገዳማት ነበር ሄድነውና ሁሉንም በአንድ ላይ አድርጌ እዚህኛው ዩቲዩብ ላይ ፖስት አድርጌዋለሁ ማለት ነው። አሁን የምታዩት ቪዲዮ ፋይናሊ ጉዞ ወደ ጻድቃኒ ማርያም ወደ 12 ሰዓት አካባቢ ተነስተን ከጓደኛዬ ጋር ጉዞ ጀመርን ማለት ነው። ጌታ ሆይ እባክህ የጸሎቴን ተመልከተው እና እዚህ ጋር ወደ ጻድቃኒ ማርያም ከመግባታችን በፊት የምስካበ ቅዱሳን መድኃኔዓለም የአንድነት ገዳም ቅድሚያ እዛ እንሳለም ብለው እዛ ለመሳለም ሄደን ነበር እና የገዳሙን ታሪክ ስሰማ በጣም ነበር ደስ ያለኝ። አገልግሎት ከጀመረ ገና 16 አመቱ ነው። 17ኛ አመቱን በዚህ አመት ግንቦት አካባቢ ላይ ነው የሚይዘውና አሁን በቅርቡ የተመሰረተ ገዳም ነው። ወደ ጻድቃኒ ማርያም የነበሩ ዲያቆን እመቤታችን ቅድስት ድንግል ማርያም ህልም አሳይታው ከዛ አባቶች ሱባኤ ይዘው የተመሰረተ ገዳም ነው ማለት ነው። እና በደዌ የተያዙ ወደ 24 ሰዎች ማለት 12 አንስቶችና 12 ወንዶችን አንድ ላይ በመሆን ወደ 24 አባቶች አጠቃላይ 25 ሆነው በ8 ወር ጊዜ ውስጥ እጅግ በጣም ሰፊና ውስጡ በጣም ግዙፍ የሆነ ይህን ታላቅ ገዳም ፈልፍሎት ነበር ማለት ነው። በስተመጨረሻም ወደ እመቤታችን ቅድስት ድንግል ማርያም ታላቅ ገዳም ወደ ጻድቃኒ ደረስን ማለት ነው። ከዛ ከደረስን በኋላ ምሳችንን በልተን ምናምን እኔና ጓደኛዬ ተያይዘን ኦሬዲ መሽቶ ነበር። ወደ 11 ሰዓት ምናምን አካባቢ እዛ መኝታ ቦታ ምናምን ካዘጋጀን በኋላ ገዳሙንና መጸበያውን እኒ ብለን ተያይዘን ሄድን ማለት ነውና እየጠየቅን ነበር ሄድን። ኦልሞስት እዚህ ጋር ወደ 12 ተኩል ወር ደግሞ 12 ሰዓት አካባቢ ይሆን ነበር። ከመሸል በጣም ልብሳችን ያለው ቢልፎርት ያለው ጣፎ ምናምን ማለት ነው ያዝነው። ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ። ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ። እና ብቻ ተመኝቸው ነበረ ነው። ከዛ ልክ ሲል አንተ መስማሙ በቃ አቤት አምላክ ተመስገን ተመስገን። አይ በጃኻን ጸሎቴ ተመልከቶ መስባሪያኻ አፍርዲትቶ ወይታይ በጃኻን ጸሎቴ ተመልከቶ መስባሪያኻ አፍርዲትቶ ያው ከህም ሌላ ሰው እየመጣ ነው። አማርኛህን ደግሞ አዲስ አበባ አጣርከው። ያው ከህም እየመጡ ነው። እዛ አይታዩ የጸሎቴን ተመልከተው አረሙ ያርጉት ከባሪያ ጋር ወደ ፍርድ አትግባ። ጌታ ብቻኛ መንገድ ስተነው የጸሎቴን ይዘለል ኮንደ ነዝላል ከባሪያ ጋር ወደ ፍርድ አትግባ። ወይታይ በጃኻን ጸሎቴ ተመልከቶ መስባሪያኻ አፍርዲትቶ ወይታይ በጃኻን ጸሎቴ ተመልከቶ መስባሪያኻ አፍርዲትቶ
ገዳሙን ጠይቅ ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ ጎይታይ በጃኻን ጸሎተ ይተመልከቶ ማዶ ተራራ ይታያል በቃ አገሩ ሙሉ ተራራ ነው አንተ ጎይታይ በጃኻን ጸሎተ ይተመልከቶ መስባሪያኻ ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ ገዳሙ ሳንገባው ምናምን ወደ 3 ሰዓት 4 ሰዓት አካባቢ ወደ መኝታችን ገብተን ለሊት 8 ሰዓት ተኩል ምናምን ሲል ተነሳን ወደ መጠመቂያ ቦታ ለመሄድ ማለት ነው። ፋይናሊ እዚህ ጋር ተጠምቀን ማለት ነው ወደ ገዳሙማ ሳንሳለም ወደ ቤተክርስቲያን እንሄድም ብለን ገዳም ተያይዘን ሄድን ማለት ነው። እና ጓደኛ አባቶች ምናምን ነበር ወደ ጸበል ለመጸበል ምናምን የሚመጡ ባትሪ ሲበራ ምናምን እያየን ነበርና ኦልሞስት 9 ሰዓት ሲልኛ ተጠምቀን ጨርሰን ነበር ወደ ገዳም ሄድን ማለት ነው። ከዛ እዚህ ጋር ተሳልመን ምናምን ጨርሰን ተመልሰን ወደ ቅዳሴ ሰዓት ኪዳን ምናምን ሳይገቡ ብለን ደግሞ ወደ 10 ሰዓት ምናምን 10 11 ሰዓት አካባቢ አደር ኪዳን የሚገባው ከዛ ተያይዘን ደግሞ ተመልሰን ወደ ጻድቃኔ ቤተክርስቲያን ሄድን ማለት ነው። ባት በማርያም ደስ አትልም ሽብርቅርቅ ብላ እንደዚህ በቃ በሌሊት ፋይናሊ ወደ ጻድቃኔ ደርሰን ልብሳችንን ምናምን ቀይረን ገባን ማለት ነው ወደ ቤተ መቅደስ። ኪዳን አድርሰን ቅዳሴ አስቀድሰን ጨርሰን ወጣን ወደ 4 ሰዓት አካባቢ። ከዛ ወደ መኪናችን ተመልሰን ሄድን ማለት ነው። ጎይታይ በጃኻን ጸሎተ ይተመልከቶ መስባሪያኻ እና እዚህ ጋር ሽብሻቡ ማርያም እንሄዳለን ተብሎ ስለነበረ በጊዜ ነበር የተሰበሰብነው። ከዛ ከመኪናው ወርደን ደግሞ ቆሎ ምናምን ገዝተን ገባን ያው ሰንበት ስለሆነ። ከዛ ወደ ሽብሻቡ ማርያም ደግሞ ጉዞ እዚህ ጋር ተጀመረ ማለት ነው። ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ። ጉሙን እያያችሁት ነው አይደል? ደስ አይልም በማርያም ጎይታይ
በጃኻን ጸሎተይ ተመልከቶ ምስባርያኻ አፍርዲትቶ ጎይታይ በጃኻን ጸሎተይ ተመልከቶ ምስባርያኻ አፍርዲትቶ ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ ከባሪያ ጋር ወደ ፍርድ አትግባ በስተመጨረሻም ታላቅ ገዳም ከሆነችው ከእመቤታችን ቅድስት ድንግል ማርያም ከጻድቃኔ ወጣን ማለት ነው። ከዛ ጨራርሰን ወጥተን ደግሞ ወደ እመቤታችን ቅድስት ድንግል ማርያም ወደሆነችው ደግሞ ወደ ሽብሻቦ ማርያም ደግሞ ወርደን ጉዞ ጀመርን ማለት ነው። ምናልባት የሽብሻቦ ማርያም ሙሉ ታሪኳን የምታውቁ ሰዎች ካላችሁ ኮሜንት ላይ እመቤታችን ቅድስት ድንግል ማርያም የሽብሻቦ ማርያም ማለት ነው ወደ 5 ስሞች ነበሯት። እነሱን ስሞች ኮሜንት ላይ እንድትጽፉልኝ እፈልጋለሁ። እኔ 2ቱን ብቻ ነው ማቃቸው። ከዛ ውስጥ 3ቱን ደግሞ ጻፉና እናንተ የሚያውቁት ሰዎችም እንዲያውቁት ብናደርግ መልካም ይመስለኛል። ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ እንደገና ሰላም አድርገናቸው ለምን አይሰጠም ማለት ነው። እሱን አድርገው ሸተው ለምናት ስለሰሚናት እንደው ምን ዘገይም የሚቀርማት ጎይታይ በጃኻን ጸሎተይ ተመልከቶ ምስባርያኻ አፍርዲትቶ ጎይታይ በጃኻን ጸሎተይ ተመልከቶ ምስባርያኻ አፍርዲትቶ ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር የእናታችን የሽብሻቦ ማርያም ምስለ አድኗ ከጀርባ ያለው ሙሉ ታሪኳን ይናገራል። እናንተ ፖዝ አድርጋችሁ ሁሉንም አንብቡት። ተመልከተው ከባሪያ ጋር ወደ ፍርድ አትግባ ጎይታይ በጃኻን ጸሎተይ ተመልከቶ ምስባርያኻ አፍርዲትቶ ጎይታይ በጃኻን ጸሎተይ ተመልከቶ
ተመልከቶ ምስባርያኻ አፍርዲ ትቶ ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ ታይ በጃኻን ጸሎተ ይተመልከቶ ምስባርያኻ አፍርዲ ትቶ ወይታይ በጃኻን ጸሎተ ይተመልከቶ ምስባርያኻ አፍርዲ ትቶ ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ ታይ በጃኻን ጸሎተ ይተመልከቶ ምስባርያኻ አፍርዲ ትቶ ወይታይ በጃኻን ጸሎተ ይተመልከቶ ምስባርያኻ አፍርዲ ትቶ ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ ታይ በጃኻን ጸሎተ ይተመልከቶ ምስባርያኻ አፍርዲ ትቶ በነገራችን ላይ እነዚህ ሶስት ገዳማት የሄድነው ማለትም ጻድቃኔ ማርያም የምስካበ ቅዱሳን መድኃኔዓለም የአንድነት ገዳምና የእመቤታችን የቅድስት ድንግል ማርያም የሽብሻቦ ማርያም የሄድነው በአንድ ቀን የጉዞ ነውና ያ ማለት ቅዳሜ ሄደን እሁድ ነው የተመለስነው ማለት ቅዳሜ ወደ 12 ሰዓት ወጣን ከቤት እሁድ ደግሞ ወደ ኦልሞስት 12 ሰዓት 11 ሰዓት አካባቢ እሁድ ወደ የቤታችን ገባን ማለት ነው ደርሰን ወደ አዲስ አበባ ጌታ ሆይ እባክህ የጸሎቴን ተመልከተው ከባሪያ ጋር ወደ ፍርድ አትግባ ጌታ ሆይ እባክህ የጸሎቴን
ተመልከተው ከባሪያ ጋር ወደ ፍርድ አትግባ ጎይታይ በጃኻን ጸሎተ ይትመልከቶ ምስባርያኻ